ሰብሊ ምን ሆነሽ ነው? ተወኝ እንዴ ቆይ ማን ተናግሮሽ ነው? ቆይ እኔ ለጆኒ ታማኝ አይደለሁኝ? ቆይ እጂ ታርጊበታለሁ? ጆኒ ነው እንደዚህ ያለሽ? ቆይ እናንተ ምንድን ነው ያለን ግንኙነት? ምንም። ቆይ እሺ ለምንድን ነው እሱ ሊታየው ያልቻለው? ሰብሊ ለምን በተረጋጋ ስሜት አታወሪኝ? ተወኝ ጣልኝ። ሻይሽ ይኸውልሽ ሰብሊ አምባሽ እኮ ምንም ለውጥ አያመጣም። ኤላንተ አልገባም አለመታመን ያማል። ለዞም የምትወደው ፍቅረኛ ከሳምነ ሲቀር ቆይ እሺ ምን አድርጊ ነው የሚልሽ? አንተን እንደማፈቅር ነው የሚያስበው። ታዲያ ያስባ። ኤላ አንተ አልገባም እኮ እንዴት እንደተናገረኝ። ሰብሊ አንቺ ተረጋጊ። ደሞ ላፈሰሽውን በዋጋ ይከፍላል። እሺ እኔ እኮ እንታረቅ ልለው ነበር የሄድኩት። ስሄድ ግን ከብርክቲ ጋር ነው። የእሱ አይታየውም የኔን ብቻ ነው የሚቆጥረው። አንቺን ማጣቱ እንዲቆጮ ማድረግ አለብሽ። እኔ እኮ ወደዋለሁ። እሱ ግን አይወድሽም። እንደዛ አትበል። እውነቴን ነው ሰብለ። ተውቹ መባልን ያልፈልገው እሱ ጋር ያለው የሆነ የእልህ ፍቅር ነው። አንተስ? እኔ ምን ለምንድን ነው ልትቀርበኝ የፈለከው? እኔን ነጥቀህ እሱን መበቀል ስለምትፈልግ ነው አይደል? እሱን የነገረሽ? አንተም ያውለክ አዝናለሁ። ሰብሊ እሱ እኮ ሊያጣላን ስለፈለገ ነው እንደዚህ ያለው። ቆይ አንተን ለምን አምንካለሁ? ምክንያቱም ስለምወድሽና ስለማስብልሽ። እኔ የእናንተ አሻንጉሊት አይደለሁኝም። እሺ ሰብሊ በሱ ወሬ እንዳትርቂ። ከዚህ በኋላ አጠገቤ እንዳትደርስ። ሰብሊ አትጥራኝ። ጆኒ አንዴ ላናግርህ ፈልጌ ነበር። እኔ ላናግርሽ አልፈልግም። ወዴት ታናግረኛለህ? ማን አስገድደኛል እንዳናግርሽ? እኔ ጂን አስገድዳለሁ። ቆይ አንቺ ልጅ ግን ያበዛሽው አልመሰለሽም? አሁን የምልህን ስማኝ። ምንድነው የምሰማሽ? ቅድም ላደረግኩ ነገር ይቅርታ ልጠይቅ ነው የመጣሁት። ምን ይቅርታ ነው ያልሽው? አዎ ይቅርታ። እንዴ ቆይ አንቺ ኢየሩሳሌም ጌቱ ነሽ ይቅርታ ያልሽው? ምን ትመሰደቃለህ? ይቅርታ ተባልክ አይደል እንዴ? በእናትሽ እቺ ቃል በጣም ደስ ትላለች። እስኪ አንድ ዙር ድገሚልኝ። ኢዮስያስ ደሜን አታፍላው። ለማንኛውም ግን ይህን ቃል ካንቺ በመስማቴ በጣም ደስተኛ ነኝ። በጣም ጥሩ። አሁን ትሄድና